ውድ የሂሳብ ትምህርት ወዳጆች እንኳን ወደዚህ ዩቲዩብ በሰላም መጣችሁ። ይህ ዩቲዩብ የተለያዩ የክፍል ደረጃዎችን ያካተተ የሂሳብ ትምህርት የሚሰጥበት ዩቲዩብ መሆኑን አውቃችሁ ተከታታይ በምንሰጣቸው የሂሳብ ትምህርቶች ተጠቃሚ እንድትሆኑ በማሳሰብ ዛሬ በስድስተኛ ክፍል የሂሳብ ትምህርት ምዕራፍ 5 ላይ በማደርገው ውይይት በጥሞና እንድትከታተሉ በማሳሰብ ወደ ውይይታችን እናልፋለን። ሰላም ቆይታ። እሺ እንግዲህ መጀመሪያ ለመግለጽ እንደሞከርኩት ዛሬ የምንወያየው የስድስተኛ ክፍል የሂሳብ ትምህርት ሲሆን ምዕራፍ 5ን ለዛሬ መርጠናል። ስለዚህ ምዕራፍ 5 ውስጥ ምን ነገሮች ናቸው የምንማረው ስንል በዋና ርዕስነት ጠለላዊ ምስልና ጥጥራዊ ምስል የምንላቸው ወይም ደግሞ ፕሌን ኤንድ ሶሊድ ፊገርስ የምንላቸው ናቸው ማለት ነው። እዚህ ጋር እንደምናየው እንግዲህ ሁለት ነገሮችን የምናጠና አንደኛ እና ሁለተኛ ብለን በደንብ አድርገን እያንዳንዳቸውን ጠለቅ አድርገን የምናይበት ሁኔታ በተከታታይ ስለሚኖር ዲስከሽናችንን ወይም ውይይታችንን በደንብ እንድትከታተሉ በማሳሰብ የዛሬውን ትምህርት ጀምራለሁ። እዚህ ጋር እንግዲህ ጠለላዊ ምስል አንደኛው ሲሆን ከዚህ ርዕስ ጠለላዊ ምስል ወይም ደግሞ ፕሌን ፊገር እንለዋለን። ስለዚህ ይህ ጠለላዊ ምስል ማለት ነው። ጠለላዊ ምስል ማለት እዚህ ጋር እንደምንመለከተው ጠለላዊ ምስል ማለት ሁለት ልኬት ያለው ጂኦሜትሪያዊ ምስል ነው ማለት ነው። ሁለት ልኬት ምንድን ነው የሚለውን ስናይ ሁለት ልኬት ማለት ርዝመትና ወርድ ብቻ ያለው ማለት ነው። ከዚያ ውጭ ምን አይነት ልኬት አለ የሚል ጥያቄ እንዳይፈጠርባቸው ከፍታ ወይም ቁመት የምንለው አለ ማለት ነው። ስለዚህ ይህ ጠለላዊ ምስል ይህን ቁመትን ወይም ከፍታን አያካትትም ማለት ነው። ቲክነስ የለውም ማለት ነው። የዛ ጂኦሜትሪያዊ ምስል ቲክነስ ወይም ውፍረት ወይም ደግሞ ከፍታ የምንለውን የማያካትት ከሆነ ጠለላዊ ምስል ብለን እንጠራዋለን ማለት ነው። ስለዚህ እነዚህም ሁለቱ ልኬቶች እዚህ እንደምታዩት ርዝመትና ወርድ ናቸው ብለን አስቀምጠናል። ከዚያ ቀጥለን የምናየው እንግዲህ አንድ ጠለላዊ ምስል የሚሰራው ከውስን ቀጥታ መስመሮች ኢንድ ቱ ኢንድ ወይም ጫፍ ለጫፍ ሲያያዙ የሚሰሩት ዝግ ምስል ነው። ስለዚህ የሚጋጠሙበት ላይ የሚፈጠሩ ነገሮች አሉ። እነሱ ምን ይባላሉ ስንል አንግሎች ናቸው ማለት ነው። አንግሎች ናቸው። ስለዚህ ለዛ ነው እዚህ ጋር አንግሎች አሉ ማለት ነው። አንግሎች እንግዲህ ይህ አይነት ትርጉም ካላቸው የአንግል አይነቶች አሉ። የአንግል አይነቶች እዚህ ጋር የዘረዘርናቸውን እናያለን ማለት ነው። ሹል አንግል ይባላል። ሹል አንግል ማለት በ0 እና በ90 ዲግሪ መካከል የሚገኝ 0 እና 90ን የማያካትት ማለት ነው። ባውንደሪዎቹን ወይም 0 እና 90ን ያልያዘ ወይም የማያካትት አንግል ሹል አንግል ይባላል። ሌላው ማዕዘናዊ አንግል ነው። ማዕዘናዊ አንግል እዚህ ላይ እንደምናየው ማዕዘናዊ አንግል ልኬቱ ስንት ነው? 90 ዲግሪ ነው። ሌላው ዝርጥ አንግል እንለዋለን። ዝርጥ አንግል ማለት በ90 ዲግሪ እና በ180 መካከል ያለ 180 እና 90ን ባውንደሪዎቹን ወይም ደግሞ እነዚህን ከጫፍና ጫፍ የምናገኛቸው ምንድነው ዳር ላይ የምናገኛቸውን የማያካትት እነሱን ያላካትት በእነሱ መካከል ያለ ከ180 ያነሰ ከ90 የበለጠ ዲግሪ ከሆነ ዝርጥ አንግል ብለን እንጠራዋለን። ራሱን እንግዲህ 90 ዲግሪ ማዕዘናዊ እንዳለው ሁሉ 180ን ምን እንለዋለን የሚለውን እንግዲህ በ180 እና በ90 መካከል ያለው ዝርጥ ካለው 180ን ምን እንለዋለን የሚለውን ደግሞ እሱ ደግሞ ዝርግ አንግል እንለዋለን ማለት ነው። ዝርግ አንግል ልክ እንደዚህ አድርጋችሁ በዚህ መለካት ትችላላችሁ ማለት ነው። ማየት ትችላላችሁ ማለት ነው። ዝርግ አንግል ስትሬት አንግል ይሄ ምንድነው? በስትሬት አንግል ግማሽ ክብ ሊፈጥርልን የሚችል የአንግል አይነት ምን ብለን እንጠራዋለን? ዝርግ አንግል ብለን እንጠራዋለን ማለት ነው። ሌላው ጥምዝ አንግል ነው። እንግዲህ አቅጣጫው መጀመሪያ እንዳሳየዋችሁ ይሄ ምንድነው? ዝርግ አንግል ካለው አንደኛውን ሳናንቀሳቀስ አንደኛውን ወደዚህ ካመጣ ነው ምንድነው የሚሆነው? ወደዚህ ካመጣ ነው ዝርግ አንግል ነው የሚሆን ማለት ነው።
ዘርጣ አንገል ምክንያቱም ከ180 ያንሳል። ይሄን ግን ከ180 የሚበልጥ ስናደርገው የሚፈጠረው አንግል ከዚህ እስከዚህ ያለው እስከዚህ የሚለካው አንግል ምን ብለን እንጠራዋለን? ጥምዝ አንግል ብለን እንጠራዋለን ማለት ነው። ጥምዝ አንግል ብለን እንጠራዋለን። ከዛ ይህ ማለት በሌላ አባባል ምንድነው? በ180 እና በ360 ዲግሪ መካከል የሚለካ የአንግል መጠን ጥምዝ አንግል ብለን ስንጠራው 360 ዲግሪ ደግሞ ክብ አንግል ብለን እንጠራዋለን ማለት ነው። ክብ አንግል 360 ዲግሪ ነው ማለት ነው። ይህን ያህል ካለ ስለ አንግል አይነቶች እንግዲህ ተዛማጅ አንግሎች ደግሞ አሉ ማለት ነው። ተዛማጅ አንግሎች ተዛማጅ አንግሎች የምንላቸው 4 ሲሆኑ እነዚህ ጉርብት አንግሎች፣ ጀርባ አንግሎች፣ ቀጥያማዊ አንግሎች እና ዝርጋማዊ አንግሎች ናቸው ማለት ነው። ዛሬ የተወሰኑትን ሁለቶችን እናያለን። በሚቀጥለው ዲስከሽናችን ደግሞ ሁለቱን የምናይ ይሆናል ማለት ነው። ስለዚህ ጉርብት አንግል ማለት ምን ማለት ነው? ጉርብት አንግሎች ምንድን ናቸው? ጉርብት አንግል ማለት ማስታወሻችን ላይ እንደምናየው አንድ የጋራ መለያያና የጋራ ጎን ያላቸው ነገር ግን ጉርብት አንግሎች ናቸው። አንድ የጋራ መለያያ እና የጋራ ጎን ያላቸው ነገር ግን የጋራ ውስጣዊ ነጥብ የሌላቸው ሁለት አንግሎች ምን ብለን እንጠራቸዋለን? ጉርብት አንግሎች ብለን። ጉርብት ማለት ጎረቤት የሚለውን የአማርኛ አቻ ቃል ሊተካ ይችላል ማለት ነው። ለግልጽነት ማለት ነው። ለግልጽነት ስለዚህ ጉርብት አንግሎች በነገራችን ላይ ሪላቲቭ አንግልስ ብለን እንጠራቸዋለን። እንግሊዝኛ አቻ ትርጉማቸው ምንድነው? ሪላቲቭ አንግልስ ብለን እንጠራዋለን ማለት ነው። ይሄ ተዛማጅ አንግል። ጎረቤት አንግል ደግሞ ምንድነው? አጀሰንት ነው ማለት አጀሰንት አንግልስ ብለን እንጠራዋለን። ሪላቲቭ አንግልስ ማለት ተዛማጅ። ሪላቲቭ አንግልስ ስንላቸው እነዚህ ጉርብት አንግሎችን ምን ብለን እንጠራለን? ምን ብለን እንጠራቸዋለን? ይሄ ጉርብት አንግል አጀሰንት አንግልስ፣ አጀሰንት አንግልስ። ስለዚህ ይሄን ከሆነ ትርጉማቸው በምሳሌ ለማስረዳት ያክል የሚከተለውን ምስል ተመልከቱ ይላል። እዚህ ጋር እንደምታዩት ይሄ አለ። ስለዚህ አንግሎችን እንግዲህ ጉርብት አንግሎች ወና በናቸው ማለት ነው። ለምን ካለ የጋራ ጎናቸው ሀለ ሲሆን ይሄኛው ደግሞ ሀ መና ሀ ረ ምንድን ናቸው? የሀመ የአንግል ወ ምንድን ነው? አንደኛው ጎን ነው ማለት ነው። አንደኛው ጎን ነው ማለት ነው። ሀረ ማለት ደግሞ የአንግል በ አንደኛው ጎን ነው። ስለዚህ ይህንን ለማብራራት ያክል የአንግል ምልክት ይቺ ምልክት የአንግል ምልክት ናት ማለት ነው። ይህንን እዚህ ጋር ካረግነው መሀል ላይ ያለው አንግሉ የሚለካበትን ነው የሚያሳየን። ወደዚህ ስንመጣ ከላይ ከምስሉ እንደምንረዳው አንግል ይቺ አንግል ምልክት ነች። አንግል በአለ ወይም አንግል ወ አንግልን በ3 ፊደል ወይም ደግሞ በአንድ ፊደል መወከል ይቻላል ማለት ነው። ይቻላል። ስለዚህ የአንግል ምልክቷ ካለች ምልክቱ ያኛው ማንኛውም ይሄን ሂሳብ የተማረ ሰው ምንድነው ብሎ ቢረዳው አንግል ብሎ ይረዳል ማለት ነው። ስለዚህ የአንግል ምልክት ነች። ይቺ አንግል ምልክት ስለሆነች አንግል እንረዳታለን። አንግል ለሀረ ወይም አንግል በ ጉርብት አንግሎች ናቸው። ማንኛው አንግል መሀለ ወይም አንግል ወና አንግል ለሀረ ወይም አንግል በ በአንድ ፊደልም ወይም በ3 ፊደል መሰየም ስለሚቻል ነው ይሄንን የገለጽነው። ጉርብት አንግል ይባላሉ፣ ጉርብት አንግሎች ይባላሉ። ይሄ ደግሞ ሀለ የጋራ ጎን ነው። ሀለ የማን የአንግል ሀ ለና የአንግል ለሀረ የጋራ ጎናቸው ነው ማለት ነው። ማን ጨረር ሀለ ነው የምንለው። ጨረር ያለበት ምክንያት ምንድነው? ጨረር ማለት የመስመር አይነት ሲሆን በአንድ በኩል መነሻው የሚታወቅ መድረሻው የማይታወቅ የመስመር አይነት ምን ብለን እንጠራዋለን? ጨረር ብለን እንጠራዋለን ማለት ነው። ይሄንን እያን ነጥብ ይቺ ሀ ስለ ሀ ደግሞ ስናወራ ነጥብ ሀ የአንግል መሀልና የአንግል ለሀረ የጋራ መለያያቸው ናት ማለት ነው። የጋራ መለያያቸው። ሌላው ወደ ሁለተኛው ስንል ከዚህ ከተዛማጅ አንግሎች መካከል ጀርባ አንግል አንዱ ሲሆን ጀርባ አንግል ምንድነው? ሁለት ቀጥታ መስመሮች ሲቋረጡ በተቃራኒ ሳይድ የሚፈጠሩ የአንግል አይነቶች ጀርባ አንግል ይባላሉ። ጀርባ አንግሎች ምንድናቸው? ጀርባ አንግሎች በመጠን ሁሌም እኩል ናቸው ማለት ነው። እዚህ ላይ በምስሉ እንደምናየው እንግዲህ እዚህ ጋር አለ ይሄ አንግል ሀ ጠ ተ እና አንግል ወ ጠ
ጀርባ ጀርባ አንግል ይባላሉ ማለት ነው። ጀርባ ጀርባ አንግል ሲባሉ አንግል ዘ ጠ ወ እና አንግል ጠ ጠ ተ ጠ ቀ ጀርባ ጀርባ አንግሎች ናቸው። ጀርባ ጀርባ አንግሎች ናቸው። ስለዚህ የዛሬው ውይይታችን በዚህ ላይ ይጠናቀቃል። በሚቀጥለው በቀሩት በሁለቱ ቀጥያማዊ አንግሎች እና ዘጋማዊ አንግሎች እንዲሁም ሌላ ተጨማሪ ሌሎቹን የጂኦሜትሪ ክፍሎች እየተማማርን የምንቀጥል ሲሆን እንግዲህ ይህ ዲስከሽን እንዳያመልጣችሁ ወይም ይህ ውይይት ጥሩ ውይይት እውቀት የምንገበይበት ውይይት እንደምናደርገው እርግጠኛ ነኝ። ስለዚህ ይህንን በተከታታይ ሳያመልጣችሁ እንድትከታተሉ ማምለጥም አይችልም። ምክንያቱም ዩቲዩብ ላይ ገብታችሁ ይህንን ሰብስክራይብ አድርጋችሁ የምትጠቀሙ ከሆነ በምትፈልጉት ሰዓት አክሰሱ ያላችሁ ሰዎች ስለምታገኙት ይህንን በማየት ተጠቃሚ እንድትሆኑ በማሳሰብ ከዚህ ውጪ የማሳስበው ነገር ቢኖር ኮመንት በማድረግ በዚህ መልኩ ቢቀርብልን ብሎ ኮመንት ስላለው ወይም ደግሞ የአስተያየት መስጫ ሳጥን ስላለው እዛ ላይ የራሳችሁን አስተያየት ያስቀምጣችሁ። ሌላም ደግሞ በየግሬድ ሌቭሉ ያላችሁ ተማሪዎችም የሚከብዳችሁን የጥያቄ አይነት ጽፋችሁ ሙሉ ጥያቄውን ምንም ያልተቆራረጠ ስህተት የሌለበት ጥያቄ ሙሉ ጽፋችሁ እዛ ላይ ማስቀመጥ ትችላላችሁ። እሱንም ሶልቭ እያደረግን በየግሬድ ሌቭሉ እንተጋገዛለን፣ እንማማራለን። ከዛ ውጭ በደንብ ተከታተላችሁ ተጠቃሚ እንደምትሆኑ በማሳሰብ ኮመንታችሁም ለእኔ ገንቢ ነው። ስለምትከታተሉትም ይህንን ዩቲዩብ እያመሰገንኩ ለዛሬው እዚህ ላይ እናበቃለን። ጤና ይስጥልን። ባላችሁበት መልካም ነገር ሁሉ ይጠማችሁ።